ሴት ልጅ ፍቅር ሲይዛት የምትሰራቸው ስህተቶች። ቪዲዮውን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ተከታተሉን። ወደ ቪዲዮ። በፍቅር ህይወት ውስጥ የዋህ ሴቶች የሚሰሯቸው 9 ስህተቶች። አንደኛ፣ ቀይ መብራቶችን ችላ ማለት። ወንድ ልጅ ይለወጣል፣ ይስተካከላል በሚል ተስፋ ፍቅር ስለያዘሽ ብቻ መጥፎ ጸባዩን፣ ክህደቱን እያየሽ ዝም ማለት የለብሽም። ምክንያቱም ነገ የምትጎጂው አንቺው ራስሽ ነሽ። ሁለተኛ፣ ራስን ሙሉ በሙሉ መርሳት። የራስሽን ደስታ፣ ፍላጎትና ህልም መስዋዕት በማድረግ እሱ እንደፈለገ እንዲያደርግሽ መፍቀድ የለብሽም። እሱ ደስተኛ ከሆነ እኔም ደስተኛ ሆናለሁ በሚል የማይረባ ሐሳብ ራስሽን መግደል የለብሽም። ሶስተኛ፣ አይደለም ወይም አልፈልግም ማለት አለመቻል። ፍቅረኛሽን ላለማጣት ወይም ላለማስቀየም ስትይ ብቻ ውስጥሽ አይሆንም ማለት እየፈለገ እሺ ማለት የለብሽም። ምክንያቱም ለራስሽ ወሰን ወይም ድንበር አለማበጀት ትልቅ ስህተት ነው። አራተኛ፣ ሰውን ለመለወጥ መሞከር። በሆነ ነገር የተጎዳን ወንድ ወይም መጥፎ ሱስና መጥፎ ጸባይ ያለውን ወንድ ፍቅር ካለ በቂ ነው ይስተካከላል ብሎ ማሰብ ሞኝነት ነው። ምክንያቱም ማንኛውም ሰው መለወጥ የሚችለው ራሱ ሲፈልግ ብቻ ነው። አምስተኛ፣ በጣም ፈጥኖ በጥልቀት መውደድ። የቀረበሽን ወንድ በሚገባ ሳታቂ ማንነቱን ሳታረጋግጭ ሙሉ ልብሽንና ስሜትሽን ሰጥተሽ ፍቅር ውስጥ መውደቅ የለብሽም። ምክንያቱም የቀረበሽ ወንድ ሁሉ አፍቃሪሽ አይደለም። ስድስተኛ፣ ሁሉን ነገር ይቅር ማለት። የምታፈቅሪውን ወንድ ስላፈቀርሽው ብቻ ተደጋጋሚ ስህተቶችን፣ ክህደቶችን ያለምንም ቅድመ ሁኔታ ሁልጊዜ ይቅር ማለት የለብሽም። ምክንያቱም ሁልጊዜ ይቅር የምትይው ከሆነ ምንም አታመጣም፣ ምንም አትለኝም በሚል ስሜት ሊጎዳሽ እንደሚችል ማወቅ አለብሽ። ሰባተኛ፣ ከጓደኞችሽና ከቤተሰቦችሽ መራቅ። ስለምታፈቅሪው ብቻ ሕይወትሽን፣ ጊዜሽን፣ ሁሉ ነገርሽን እሱ ላይ ብቻ አድርገሽ ከቤተሰቦችሽና ከጓደኞችሽ መራቅ የለብሽም። ምክንያቱም ነገ የሆነ ነገር ብትሆኚ ቀድመው የሚደርሱልሽ ቤተሰቦችሽና ጓደኞችሽ ናቸው። ስምንተኛ፣ የራስሽን ዋጋ ለማወቅ። በፍቅር ግንኙነት ውስጥ ለሚፈጠሩ እያንዳንዱ ጥፋቶች ራስሽን መውቀስ የለብሽም። እኔ ስላልበቃሁት ነው፣ ለሱ መሆን ስላልቻልኩ ነው፣ ለሱ ብቁ ስላልሆንኩ ነው ብለሽ ራስሽን ዝቅ ማድረግ የለብሽም። ዘጠነኛ፣ ብቻችሁን ለመሆን መፍራት። ፍቅራችሁ መጥፎ ሁኔታ ውስጥ መሆኑን እያወቃችሁ ብቻዬን ከመሆን በሚል ፍርሃት እየተሰቃያችሁ መቆየት የለባችሁም። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር አድርጉት። ይመቻችሁ።